ዘመናን ዘዋብ የተከሰም በጊዜ ቅዳሴ ወይ ሰማማጫው ተቀዱሳን ወይ ተመጣንበር እንቁርባን ይሰደድ ከተናገርኩ ነው ወደ ፖለቲካ ገባው እንዴት ነው ህጋችን ራሱ ምንድነው የሚለው ስም ህገ ምን ማለት ነው መንግስትን የሚጠብቅ ማለት እኮ ነው ህዝብን የሚጠብቅ ማለት እኮ አይደለም መንግስትን የሚንከባከብ ህዝብን የሚጨቁን ማለት እኮ ነው ፖለቲካ እንዳትናገሩ ለሌላ ሰው ስለዚህ ይሄ ቢሆን ኖሮ ተግባር ባይሆን ኖሮ አይደለም ከዚህ የሚደርስ ነገር አንድ ብራናም ተሰርቶ አናገኝም ነበር በቤተ ክርስቲያናችን ለአንድ አጥቢያ ቤተ ክርስቲያን 12 ሰባኪ ወንጌል አለ ያንን ሳስብ በአመት አንድ ሰዓት ብቻ ሰርቶ በወር ደሞዝ የሚወስዳለ ስለዚህ ስራ ይሰራል ብለህ አትንገረኝ እሺ የለም ስራ የሚባል ነገር የለም የመንግስት ሰራተኛው ሰዓት አሳልፎ ይገባል ሰዓት ዘግቶ ይገባል ሰዓት አሳልፎ ይወጣል በቃ የሻይ ቦታው እንዳያልቅበት ሻይ አካባቢ ካለው ካልሆነ በቀር ስራ የሚሰራ የለም እናገራለሁ የለም ድህነትም በራሳችን ጎትተን ያመጣን ድሆች ነን አይምሮአችን የደህየ አስተሳሰባችን የደህየ ምቀኝ ግን እነዚህ ልጆች ግን አይምሮአቸው የበለጸገ እጃቸው የሚሰራ አንደበታቸው የማይናገር ከስራ በቀር ሌላ የማያውቁ እግዚአብሔር ይባርካችሁ እናገራለሁ እያየው ነው እኔ አይደለም ይሄው ስራቸው ነው የሚናገረው ይሄ ነው የሚናገረው እኔ እየተናገርኩ አይደለም ይሄው ስራቸው በአራት አመት ራሱን ችሎ ሰራተኛ ቀጥሮ የሚያሰራ ቤት ትልቅ ይዞ የሚያስጓይ አላየሁም ቤተክርስቲያን አይምሮአችን ውስጥ የለችም በቤተክርስቲያን የምናገኘው ጥቅም ነው ያለው እኛ ወንድሞቻችን ጵጵስና ካይምሮአቸው ቢኖር ጵጵስና የሚሰጠው ጥቅም እንጂ የጵጵስና ኃላፊነት ስላልገባቸው ነው ወጣ ብለው ቀሚስ አለባብሰው ጳጳስ ነን ያሉት ጵጵስና የሚጠይቀውን ኃላፊነት የሚያቅሰው አይደለም ሌላ ልብስ ይላለብስ የራሱ ልብስ ይከብደዋል የሰማችሁኝ ነው ለምንድን ነው እንደዚህ የሆነው ቢባል ክርስትና የሚባለው ጽንሰ ሐሳቡ ራሱ ባይምሮአችን ውስጥ የለም መንፈሳዊነት የሚባል ነገር የለም እምንቆመው ለእንጀራ ብቻ ነው አንድ ጊዜ ተረኞች ነን አሉ ቀዳሾች ለምንድን ነው ተረኛ የሆናችሁት እየጠየቅኳቸው ንገሩኝ እንጂ ለምንድን ነው ተረኛ የሆናችሁት አልመልስልህ ስለተቀጠራችሁ ነው ኢትዮጵያ ውስጥ የሚቀድሰው ስለተቀጠረ ነው የሚቆርበው ስለቀደሰ ነው ያ ያልቀደሰ ሰው ሲቆርብ አይቻላቅም ኢትዮጵያ ውስጥ ቄሱ ነው ስለዚህ ቤተክርስቲያን ውስጥ ገብቶ 2 ሰዓት ተኩል ቆሞ ቅዱስ ቁርባን ሳይቆርብ አሜን ብሎ ይሄዳል ምን ቄስ ደሞ እኮ ምንድነው ማሞበሲ ዘመናን ዘዋብ የተከሰም በጊዜ ቅዳሴ ወይ ሰማማጫው ተቀዱሳን ወይ ተመጣንበር እንቁርባን ይሰደድ ብሎ አዚሞ ራሱን ረግሞ ወጥቶ የሚሄድበት ዓለም መንፈሳዊነት የለም ስለዚህ እናንተ ከዚህ ጥበባችሁ ጋር መንፈሳዊ ሁኑ እኔ ተናጋሪዎችም ሁላችሁ ወደ ውስጣችሁ እንድታስቡ ፈልጋለሁ አዋቂነት መንፈሳዊነት አይደለም በነገራችን ላይ የመጀመሪያው የክርስቶስን አምላክነት የመሰከረ ማን ነው የመጀመሪያው ፍጡር ማን ነው ነገሩኝ ቶሎሉ ምንድነው ሰይጣን አውቃለሁ አንተ ማን እንደሆንክ አውቃለሁ ቅዱሱ የእግዚአብሔር ልጅ በእውቀት እሱ ይበልጠናል ግን ምን ይሆናል አይድንም ስለዚህ ዕውቀት ምንም አይደለም ውስጡ መንፈሳዊ ካልሆነ መንፈሳዊ ስለዚህ